ኦኬ ጋይስ ሰላም ወደ ኤክስቼንጅ ፋርሞች እንዴት ናችሁ? ያው እንደተለመደው ዛሬ ትሬድ ቴክ አርግቼ ነበረ። ኦልሞስት ክሎዝ ቱ $30,000 ፕሮፊት አርግቻለሁ። የስተርዴይ አይ ሎስት $10,000። እሱንም ቴክ ያደረኩትን ትሬድ ለእናንተ እዚህ ጋር ማሳያችሁ ይሆናል። ያ እንዴት ነበረ ሳምንት እንዴት እየሄደ ነው? ላስት ዊክ በጣም ክሬዚ ዴይ ነበረ። አብዛኛውን ትሬዳችን ዊን ነበር ሳደርግ የነበረው። ዲስ ዊክ ደግሞ ፈርስት የትሬዲንግ ዴይ ሎስ አርግቻለሁ። ሰከንድ ዴይ ደግሞ ፕሮፊት አርግቻለሁ። የስተርዴይ ትሬድ እንዴት ሎስ እንዳደረግኩና ቱዴይ እንዴት $30,000 ሜክ ላደርግ እንደቻልኩ በዚህ ቪዲዮ ማሳያችሁ ይሆናል። ወደ ቪዲዮ እዚህ ጋር እንደምትመለከቱት የጎልድ ትሬድ ቴክ ያደረግኩት ይሄኛውን ነበረ። ኦልሞስት ክሊር የሆነ ትሬዶችን ነበረ ማርኬት ላይ ኤክስፔክት ሳደርግ የነበረው። ይሄ በጣም ስትሮንግ ሙቭ ነበረ የስተርዴይ ኤክስፔክት ሳደርግ የነበረው፣ ግን ማርኬቱ እኔ ኤክስፔክት እንዳደረግኩት ሙቭ አላደረገም። ኦልሞስት መርቶ የኔን ሪስክ ነበር ሂት ያደረገው። ኦኬ ወደ ማርኬት አናላይሲሳችን እንመለስ እና ከዚህ በፊት እንዳስረዳኋችሁ ሃይ ታይም ፍሬም ማርኬት ወደ ባይ ሞር ኤክስፔክት እናደርጋለን ብያችሁ ነበረ። እንደምታዩት ልክ ማርኬቱ ኦፕን ሲያደርግ ስትሮንግ ሙቭ ነበረው የሴል ሙቭ። እንደምታዩት በጣም ማርኬቱ ዳይሬክትሊ ነበር ሙቭ ያደረገው። ይህን ዝም ብዬ ለሊት ያስቀመጥኩት ሴታፕ ነው። ከዛ በኋላ ማርኬቱ እንደምታዩት እዚህ ጋር የነበረ ሌቭል ነበረ፣ ዲማንድ ሌቭል ፕላስ ፕሪቪየስሊ የነበሩ ሊኩዲቲዎች ነበሩ እዚህ ዞን ላይ። እዚህ ጋር እንደምትመለከቱት እነዚህን ሊኩዲቲ ዞኖች በደንብ ክሊር ካደረጋቸው በኋላ ስትሮንግሊ ነበር አፕትሬንድ የሚያደርገው። ግን እንደዚህ አይነት የማርኬት ሙቭመንት ላይ ምን አይነት ማርኬት ኤክስፔክቴሽን እንዳለ ላስረዳችሁ። ኦኬ እዚህ ጋር እንደምታዩት ብዙ ጊዜ እንደዚህ ማርኬት አፕትሬንድ ሙቭመንት እየሄደ ወደ ዲማንድ ሌቭሉ ወይም ደግሞ እዚህ ጋር እንደምታዩት ሰዎች ኦርደር ብሎክ ሊጠሩት ይችላሉ፣ ብሬከር ብሎክ ብሎ የሚጠሩት ሰዎች አሉ፣ ፕላስ ደግሞ ኦሲ ዞንም ብለው ደግሞ አንዳንድ ሰዎች የሚጠሩ አሉ። ያው ማርኬት ላይ ያለውን ነገር በስነስርዓት ዲፕሊ አናላይሲስ እያደረጋችሁ ስትራክቸሮቹን በደንብ የምታዩቸው ከሆነ አንድን ጀስት ቤዚክ የሆነ ስትራክቸር ነው ስማቸውን እየቀያየሩ ሰዎች የሚጠሯቸው። ስለዚህ ለዛ ነው ብዙ ጊዜ ሰዎች ትሬድ የምታደርገው ኤስኤምሲ ነው አይሲቲ ነው ብለው በጣም የተለያየ ስትራቴጂ ሲጠሩልኝ ነው እኔ ትሬድ ማድረገው በማርኬት ሳይኮሎጂ ነው። ስለዚህ ቤዚክሊ ማወቅ ያለባችሁ ኖሌጆች አሉ። እነዛን ኖሌጆች በስነስርዓት አንደርስታንድ ካደረጋችሁ ማርኬት ላይ ነገሮች ያን ያክል ኮምፕሊኬትድ ያሆነባችሁ ማለት ነው፣ ክሊር ነው የሚሆንላችሁ። ስለዚህ እዚህ ጋር ምን ያልኳችሁ ነበር? እዚህ ጋር እንደምትመለከቱት ማርኬቱ ስትራክቸራሊ ወደ ባይ እየሄደ ነው ያለው። ወደ ላይን ቻርት እንመለስ። ክሊር ባይ ማርኬቱ እንደምታዩት ሃየር ሃይ ክሬት አደረገ፣ ሃየር ሎው ክሬት አደረገ። ከዛ እዚህ ጋር ያው ለሃየር ታይም ፍሬም ስለሆነ እኛ ስዊንግ ትሬደሮች ስላልሆነ እዚህ ዋን ሃወር ታይም ፍሬም ዝም ብለን ማርኬት ፖዚሽን አንከፍትም። ግን የማርኬቱን ሃየር ታይም ፍሬም ሙቭመንት ወይም ደግሞ ማርኬቱ ወዴት ነው ስትራክቸራሊ ሙቭ እያደረገ ያለው ነገር የሚለውን ለማየት ደግሞ እዚህ ጋር እንደምታዩት ማርኬቱ ቡሊሽ ስትራክቸር ላይ ነው ያለው ማለት ነው። ከዛ በኋላ ወደ ካንድልስቲክ ቻርት ፓተርን እንመለስና ያለው ነገር ዲፕ አንደርስታንዲንግ በሆነ ወይ እንመልከት። ኦኬ ማርኬቱ እንደዚህ አይነት ስትራክቸር ከሰጠን በኋላ ፕሪቪየስሊ አናላይዝ ስናደርግ ነግሬያቸዋለሁ። ስትሮንግ ምን ነበረ? ስትሮንግ አኪሙሌሽን ነበር። የዛኔ ኤክስፔክት ሳደርግ የነበረው ምንድን ነበረ? ማርኬቱ ይህንን ሌቭል ተች ካደረገ በኋላ ወደ ስር መጥቶ ፕሪቪየስሊ ያሉትን ፌር ቫሊ ጋፕ ወይም ደግሞ ፕሪቪየስሊ ያሉትን ሊኩዲቲዎች ክሊር የማድረግ ፖቴንሻል አለው ብዬ ነበር ሳስብ የነበረው። ከዛ ማርኬቱ እንዳያችሁት ስትራክቸራል ይቀየረ። ከዛ በኋላ ነው ይህንን ትሬድ ወደ ባይ እስከዚህ ሌቭል ድረስ ቴክ ያደረግኩት ማለት ነው። ከዛ ፍራይዴይ በዚህ መልኩ አለቀ እዚህ ጋር እንደምታዩት። ከዛ በኋላ እዚህ ጋር የምታዩትን ደግሞ ስትሮንግ ሙቭ ደግሞ ያደረገው መቼ ነው? ማርኬት ኦፕን ሲደረግ እሁድ ማታ ላይ ማለት ልክ ሴሽን ሲገባ ኤዥያ ሴሽን ላይ ልክ ማርኬቱ እንደገባ ነበር ስትሮንግሊ ሙቭ ያደረገው። ከዛ ስትሮንግሊ ድጋሚ ፓምፕ አደረገ፣ ፕሪቪየስ ላይ የነበሩትን ፌር ቫሊ ጋፕ ሞላው ማለት ነው። ከዛ በኋላ ወደ 15 ሚኒት ታይም ፍሬም እንሂድና ክሊር የሆነ ቪው ላሳያችሁ። ኦኬ እዚህ ጋር እንደምታዩት ማርኬቱ ክሊር የሆነ ስትራክቸር ነው ክሬት ያደረገው። ግን እኔ እዚህ ማርኬት ላይ ለምንድነው ሴል ልገባ የቻልኩበት ሪዝን የሚለውን ነገር ላስረዳችሁ። ኦኬ ፈርስት ትሬድ ቴክ ያደረኩት ሰኞ ዕለት ባይ ትሬድ ነበረ። ባይ ትሬዳችን ምንድን ነበር? ክሊር ነበረ። ያ ምንድነው? ማርኬቱን 15 ሚኒት ታይም ፍሬም ላይ እዚህ ጋር እንደምታዩት ፕሪቪየስሊ የነበረ ሃየር ሃይ ነበረ። እንደምታዩት ማርኬቱ ሃየር ሃይ ክሬት አደረገ፣ ሃየር ሎ ክሬት አደረገ፣ ሃየር ሃይ ክሬት ያደረገ ሄደ። 15 ሚኒት ታይም ፍሬም ነው ክሊር የሆነ ሙቭ ነው ያለው። ኢቨን 1 ሃወር ታይም ፍሬም ላይ ፕሪቪየስ የነበረውን ካንድልስቲክ በላይ ክሎዝ አድርጓል ማለት ነው። ያ ምንድነው? ማርኬቱ ፖቴንሻሊ ወደ ባይ ሙቭ እያደረገ እንደሆነ የሚያሳየን። ፕላስ ደግሞ ፕሪቪየስሊ ካለው የማርኬት ዳታ ራሱ ኢንዲኬት የሚያደርገን ማርኬቱ ወደ ባይ ስትሮንግሊ ሙቭ እያደረገ መሆኑን ነው ማለት ነው። ከዛ ወደ ካንድልስቲክ ቻርት ፓተርን ስንመለስ ምንድነው ማርኬቱ ያደረገው? እንደምታዩት ፕሪቪየስሊ የነበረው ወይም ደግሞ እዚህ ጋር ያሉትን ሁለት ሊኩዲቲ ሌቭሎች አሉ። በደንብ ዙም ላድርግላችሁና ላሳያችሁ። እዚህ ጋር እንደምትመለከቱት ሁለት ሊኩዲቲ ሌቭሎች ነበሩ። እነዚህ ሁለት ሊኩዲቲ ሌቭሎች ማርኬቱ እነዚህ ሊኩዲቲ ሌቭሎች
ሀንት አድርጓቸው 5 ሚኒት ታይም ፍሬም ላይ ያለ ስትራክቸር ነበር። እሱን ማርኬቱ ሪስፔክት ሲያደርገው ነው የኔ ኢንትሪ ፖይንት የነበረው ማለት ነው። እዚህ ጋር እንደምታዩት እንደዚህ ነበር የኔ ኢንትሪ ፖይንት። ከዛ በኋላ ማርኬቱን በዚህ መልኩ ነው የገባሁት። ማርኬቱ መጣ፣ ስትሮንግሊ ፑሽ አደረገ፣ ድጋሚ ተመለሰ፣ የኔ ኢንትሪ ፖይንት ውስጥ ገባ። ከዛ ኦልሞስት ወደ 100 ምናምን ፒፕስ ሙቭ ካደረገ በኋላ ማርኬቱ መጥቶ ስትሮንግሊ መጥቶ የኛን ብሬክ ኢቭን ነካው ማለት ነው። በዚህ ማርኬት ኮንዲሽን ኦልሞስት ክሎዝ ያደረኩት ፖዚሽንም ነበር፣ እንደዛም ደግሞ በብሬክ ኢቭን ያወጣሁት ማለት ነው። ኔክስት የነበረው ትሬዳችን ደግሞ ምን ነበረ? እዚህ ጋር እንደምታዩት የሴል ኢንትሪ ትሬዳችን ነው። የሴል ኢንትሪ ትሬዳችን ምንድነው? ማርኬቱን እንደምታዩት 15 ሚኒት ታይም ፍሬም ላይ ስትራክቸራሊ ቀይሯል። እንደምታዩት ፕሪቪየስሊ ከነበረው ካንድልስቲክ በታች ካንድልስቲክ ክሎዝ አድርጓል። እዚህ ጋር እንደምታዩት ይሄኛው ማለት ነው በዚህ መልኩ ክሎዝ አድርጓል። ያ ማለት ይሄ ማርኬት ፖቴንሻሊ የመሄድ አቅም አለው ወዴት? ወደ ሴል ማለት ነው። ስለዚህ አንድ ኮንፈርሜሽን ነው። ከዛ በኋላ የመጡት ኮንፈርሜሽኖች ደግሞ ለእኛ ሙሉ በሙሉ የምንጠቀመውን ስትራቴጂ ወይም ደግሞ እዚህ ማርኬት ላይ ለመግባት ያሰብነውን የሴል ትሬድ እንደ ኮንፈርሜሽን ይጠቅማል ማለት ነው። ከዛ በኋላ ምድር ያደረኩት እንደምታዩት እዚህ ጋር ማርኬቱ ይህንን ብሬክ ካደረገ በኋላ እኔ ይህንን ማርኬት ኢንትሪ ላደርግበት የምችለው ሌቨል አንዱ ምንድነው? ፕሪቪየስ ያለው ሊኩዊዲቲ ማርኬቱ አንት ካደረገው በኋላ ነው። ከዛ ኔክስት ደግሞ ማርኬቱ ፕሪቪየስ ካለው ከዚህኛውም በላይ ሀንት ካደረገው ነው ማለት ነው። ስለዚህ ፈርስት ኢንትሪ ፖይንት የነበረው ልክ ማርኬቱ ወደ ፕሪቪየስ ሃይ መቶ ሪያክት ሲያደርግ ኢንትሪ ፖይንት መግባትና ኤስኤል ላይ በዚህ መልኩ ነው የሚሆነው። ኦልሞስት ትሬድ 1 to 3 ሪዋርድ ሬሾ ነበረ ማለት ነው። ግን ማርኬቱ ኤክስፔክት ወዳረኩት ሌቭል አልሄደም። ኤክስፔክት እንዳረኩትም አልነበረም ነበር። እንደምታዩት ማርኬቱ ስትሮንግሊ ነበር ፑሽ ያደረገው። ከዛ በኋላ ቀጥታ የኔን ኤስኤል ሂት አደረገ። ኦልሞስት በዚህ ትሬድ $10,000 ነው ሉዝ ያደረኩት። ቴክኒክሊ የሆነ ከፕሪቪየስ ካለው ጋር የተወሰነ $12,000 አካባቢ ሎስ አድርግቻለሁ ማለት ነው። ትናንትና ላሳያችሁ። ያው ኦልሞስት እዚህ ጋር እንደምትመለከቱት $12,000 ሎዝ አድርግቻለሁ ማለት ነው። ከዛ በኋላ እንደምታዩት ማርኬቱ ስትሮንግሊ ወደ ባይ ፑሽ ማድረግ ጀመረ። ከዛ በኋላ ምንም አይነት ትሬድ ቴክ አላደረኩም ነበር ሰኞ ዕለት ማለት ነው። ኦኬ ቱዴይ ቴክ ያደረኩት ትሬድ ምን አይነት የማርኬት ስትራክቸር ማርኬት ላይ ሳየው ነበረ። ፕላስ ደግሞ ኢቭን ከጠዋት ጀምሮ ነበር ይህ ማርኬት ሳየው የነበረው እና ማርኬቱ ፖቴንሻሊ ወደዚህ ሌቭል ተጠቅማለሁ። ኢቭን ለኮሚኒቲ ራሱ አናውንስ አደርግላቸው ነበር። ኦኬ ጋይዝ ዛሬ ምንም አይነት ክሊር ሴታፕ አላገኘውም። ፕላስ ደግሞ ማርኬቱም ወደ እኔ ሌቭል እየመጣልኝ አልነበረም ብያቸው ነበረ። ያንን ልልበት የቻልኩበት ሪዝን በዚህ ቪዲዮ ያሳያችኋለሁ ማለት ነው። ኦኬ እዚህ ጋር እንደምታዩት ማርኬቱ ቡሊሽ ስትራክቸር ሙቭመንት እንዳለው እና ማርኬቱ ወደ ባይ እንደሚሄድ አንድ ኮንፈርሜሽን ያደረኩት ሪዝን ምንድነው? ወደኋላ ተመልሳችሁን የምጠቀማቸውን ስትራቴጂዎች ማየት ትችላላችሁ። ፕሪቪየስሊ ስትሮንግ የሚባሉ ሌቭሎች አክቲቬትድ ወይም ደግሞ ብሬክ የሚደረጉ ከሆነ ማርኬት ምንጊዜም ፖቴንሻሊ ወደ ባይ የመሄድ አቅሙ ሃይ ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ማርኬቱ ምንድን ያደረገው ፕሪቪየስ የነበሩ ሃዮች ምን እያደረገ ነው? ብሬክ እያደረገ ነው ያለው። ስትራክቸራሊ ሽፍት እያደረገ አልነበረ የነበረው ማርኬቱ ወደ ላይ ነው። ሃይ ብሬክ እያደረገ ነው ማርኬቱ እየሄደ ያለው። ስለዚህ እኛ የምናየው ምንድነው? ምንጊዜም ባይ ኦርደር ነው እዚህ ማርኬት ላይ የምናየው ማለት ነው። ፈርስት ትሬድ ማርኬቱ እዚህ ጋር መጥቶ እዚህ ጋር ሲያስገባ እኔ ይህንን ትሬድ አክቲቭሊ አልነበርኩም ሞኒተር ሳደርግ የነበረው። አይ ቲንክ በዚህ ሰዓት ታይቻለሁ መሰለኝ። ቤዚክሊ ብቻ ማርኬት ከእንቅልፌ ስነሳ ያየሁት ማርኬት ወደ ባይ ሙቪ እያደረገ ነበር። ፕላስ እዚህ ጋር የነበረውን ስትራክቸር እያየሁት ነበር። እዚህ ጋር ለእኔ ኢንትሪ ፖይንት ማድረግ ለእኔ ትንሽ ሃይ ሪስክ ነው የሚሆንብኝ። ምክንያቱም ለምንድነው ፕሪቪየስሊ የነበረ ሊኩዊዲቲ ሌቨል አለ እዚህ ጋር እንደምታዩት። ፕላስ ደግሞ ማርኬት ውስጥ ከታች ድረስ ሪትሬስ ባክ የማድረግ ፖቴንሻል አለ። ወደ ሎወር ታይም ፍሬም ገብታችሁ የሆነ ኦፕን ሌቭሎችን በደንብ ማየት ይችላላችሁ። እንደምታዩት ማርኬቱ ወደ ታች የመውረድ ፖቴንሻል አለው ያሳያል። ምንጊዜ ማርኬት ወደ ባይ ስትሮንግሊ መውጣት የሚፈልግ ከሆነ ምን አለ? ስትሮንግ ማኒፕሌሽን አለ ማለት ነው። ስለዚህ እንደምታዩት ልክ ማርኬቱ ፕሪቪየስሊ የነበረውን ሊኩዊዲቲ ብሬክ ሲያደርገው እና የዚህ ጋር የምታዩትን ሊኩዊዲቲ ብሬክ አድርጎት ወደኛ ሌቭል ኢንትሪ ፖይንት ልክ እንዳደረገ ነው ይህንን ትሬድ ኤክስኪዩት ያደረኩት። ለኮሚቴም ጭምር ነው ሼር ያደረኩላቸው። ከዛ በኋላ ኦልሞስት ሪስክ ያደረኩት ወደ 100 ፒፕስ ያክል ነበረ። ማርኬቱን እንደዚህ እዚህ ጋር እንደምታዩት 1 to 6 ሪስክ ሪዋርድ ሬሾ ቴካልቸር ቻለው ማለት ነው። ስቲል ክሎዝ ያደረኩት ስሞል ፖዚሽን ነበረኝ ላሳያችሁ። እዚህ ጋር እንደምታዩት ክሎዝ ያላደረኩት ፖዚሽን አለ ማለት ነው። ስለዚህ
የዛሬው ትሬዳችን ይሄን ይመስላል። ፕላስ ከዚህ በኋላ ማርኬቱን ኤክስፔክት እያደረኩት ያለሁት ምንድነው ፕሪቪየስሊ የነበሩ ሃይ ሌቭል ላይ ያሉ ሊኩዊዲቲ ሌቭሎች አሉ እነዛን ተሽ ያደርጋቸዋል ብዬ ኤክስፔክት አደርጋለሁ። ፕላስ ሆልድ ያደረኩበትም ሪዝን ምንድነው ማርኬቱን እንደምታዩት ፕሪቪየስሊ የነበረውን ስትሮንግ የሚባል ሌቭል በካንድልስቲክ ክሎዝ አድርጎ ጨርሷል። ፕላስ ደግሞ ምንም አይነት ትቶ ያለፈው ፌር ቫሊ ጋፕ ስትራክቸር የለም እዚህ ጋር ቢኖርም፣ ስለዚህ ይሄ ማርኬት ሪትሬስ የማድረግ አቅም ላይኖረው ይችላል ወደ ባይ ስትሬትሊ ድራይቭ ሊያደርግ ስለሚችል ለዛም ጭምር ነው ፖዚሽን ሆልድ ያደረኩት ማለት ነው። የዛሬ ትሬዳችን ክሊር የሆነ ኦልሞስት 640 ፒፕስ ነበረ ሙቭ ያደረገው አሜዚንግ ትሬድ ቪዩ አለው። ፕላስ ዲስ መንዝም አሪፍ የማርኬት ሙቭመንት አለው። ላስት መንዝ አክቲቭሊ ትሬድ እያደረኩ ስላልነበረ ትሬድ እንደዚህ ነበር ብዬ ለማለት አያስችለኝም። ግን ዲስ መንዝ ጋይስ ኖ ወርድ ኤቭሪዋን ሁላችሁም ታውቃላችሁ። የኔ ቴሌግራም ቻናል ላይ ገብታችሁ ማየት ነው የሚጠበቅባችሁ። ፕላስ የሚገርም መንዝን እያሳለፍን ያለ ነው። ኦልሞስት እንዳልኳችሁ ከዚህ በፊት for the past 1 month and a half ትሬድ ያደረኩትን ነው እዚህ ጋር የተካስኩ ያለሁት 80% ነው አካውንቲንግ ስኬል ያደረኩ ያለሁት currently እና የሚገራረሙ ዊኮችም ሳምንቶችም እየመጡ ነው። ስማሽ ነው የምናደርገው ምንም አይነት ቻንስ የምንሰጠው አሁንም ጋይስ። የዛሬ ቪዲዮችን ይሄን ይመስላል። ኤኒ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንድሰራ የምትፈልጉት ቪዲዮም ካለ ኮሜንት ላይ አስቀምጡልኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ጋይስ። ሌትስ ጎ